በስመ አብ ወልደ መንፈስ ቅዱስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ እማጸናለሁ። የአብ ገዢ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን ሰማዕትነት አክሊል እቀዳጅ ዘንድ ተድላ ደስታ ካለበት ገነት አግቡኝ። ኃጢአቴን በይቅርታ ቃል ደምስሳችሁ ነፍሴን ከሚቃወሟት አጋንንት አድነዋት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እጠራ ዘንድ ከወደቅኩበት አንሱኝ። በቸርነታችሁ ከሩቅ ጥቀሱኝ። ከቀትር ጋኔል ከድንገተኛ መጋኛ ትጠብቁኝ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ የምስጋናን ፍሬ እንዳፈራና ከአንደበቴም የጸሎትን እሸት እንዳበረከትላችሁ ዘንድ በልቦናዬ እርሻ ላይ መልካሙን ፍሬ ታፈሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ አያሉ ስማችሁ የሚጋፉኝን ይጋፏቸው ዘንድ የሚቃወሙኝን እንዲቃወማቸውና ፈርዖንን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸው ዘንድ በእናንተ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ በአርያም ባለው ጸርዐ መንግስታችሁ እማጸናለሁ። ስለ ዕዝራና ስለ ሄኖክ ሲባል ገነትን ስለ ጎበኛችሁ እኔን ባሪያችሁን በቸርነታችሁ ጎብኙኝ። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ተአምራትን ያደረገ ኮከበ ክብር የተባለ የሰማዕታት አለቃ በሚሆን በቅዱስ ጊዮርጊስ ላይ ለመፍረድ በለዳ ሀገር የተሰበሰቡ 70 ነገስታት ደምስሰው እንዳሰጠሟቸው የኔን ጠላቶች ይደምሰሱ ዘንድ እማጸናለሁ። ጠላቶቼ የሆኑት ሁሉ በመለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን የቃላችሁ ስልጣን ይንደዱ ይቃጠሉ። በሲኦል የጨለማ አዘቅት ውስጥ ይዝቀጡ ወይም ይስጠሙ። አብ ወልድ መንፈስ ቅዱስ ሆይ ትካዜ ከልቦናቸው አይጥፋ። ጠላቶቼ እኔ ከምድረ ገጽ እንድጠፋ በፈለጉ ጊዜ እነሱ ራሳቸው እንደ ቃየልና እንደ ይሁዳ በዱር በበረሃ በታትኗቸው ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቼንም የጨርቅ መቀነቻ አስታጥቋቸው ሲያለቅሱ ይኑሩ። በእኔም ላይ የምታመጣብኝን እንዳያመጡብኝ ጥልቅ በሆነች በእሳት ባህር አስጥሟቸው። አሁንም እንሆ ጠላቶቼን በእሾህና በአሜኬላ በተታታ ወጥመድ ውስጥ ይግቡ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ እማልዳለሁ። ጠላቶቼ ግን ከፊታችሁ ከእፍረት በስተቀር ፍጹም ደስታን አያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸው በእሳት ሰንሰለት እሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነልጆቹ በሲኦል ጨለማ እንደተከበበ እነሱንም የመከራ ጨለማ ይክበባቸው። ጠላቶቼን በውሾች ማደሪያ አሳድሯቸው። የምታስፈራውን ያችን የእሳት ባህር አታሻግሯቸው። በእሳት ቀስት ፍላጻን እደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምህረት ዝናብ ወይም ጠል አይውረድላቸው። የምህረት ቃል ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ጽንዕት በሆነች መለኮታዊ እጃችሁ ትባርኩኝና መላእክትም ሁሉ በክንፋቸው በእኔ ላይ ይረቡ ዘንድ እማጸናለሁ። ነፍሴ ወይም ሰውነቴ ከእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት ከሚፈሱ ውሃ ወይም አጠጧት ወይም አርኳት። ነፍሴ ወይም ሰውነቴ በፊታችሁ የተራበች ሆና እንዳትገኝ የሕይወትን ህብስት መግቧት። የስጋና የነፍስ ገዢ አብ ወልድ መንፈስ ቅዱስ ሆይ የምስጋናን ፍሬ እንዳቀርብላችሁ ጾምና ጸሎት ወዳድ ታደርጉኝ ዘንድ እማጸናለሁ። ከነቢያት ከሐዋርያት መኖሪያዬን በገነት አድርጉልኝ። ከዕለት እኪት ከዘመን መንሱት ሰውሩኝ። እኔ በደለኛ የምሆን አገልጋያችሁን ከድንገተኛ ሞት ድን ዘንድ ልዩ ሶስት በሚሆን ስማችሁ እማጸናለሁ። ነፍስና ስጋዬን አደራ አስጠብቃለሁ። በዚያን ጊዜ ምህረት ይደረግልኝ። አሜን። ዳግመኛም በሁሉ ላይ ስልጣን ባለው በእግዚአብሔር ስም እውቀትን በሚገልጽ በልጁ በኢየሱስ ክርስቶስ ያዘኑትን በሚያረጋጋ የእውነት ዳኛ በሚሆን በመንፈስ ቅዱስ እማጸናለሁ። በአካል 3 ሲሆን በመለኮት አንድ አምላክ እማጸናለሁ። በየጊዜው በየሰዓቱ እንግዳ ለሚሆን ለማይጠገብ በአብ በወልድ በመንፈስ ቅዱስ ስም ፍቅር እማጸናለሁ። በማይጠፋ በማያረጅ በማያልፍ በአብ በወልድ በመንፈስ ቅዱስ አኗኗር እማጸናለሁ። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነት ምስጋና እማጸናለሁ። ዓለምን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ በመንፈስ ቅዱስ አምላካዊ ጥበብ እማጸናለሁ። በግልጽና በስውር ያለውን ዓለም ሁሉ ባጸና በአብ በወልድ በመንፈስ ቅዱስ አምላካዊ ኃይል እማጸናለሁ። ለመግደል ለማዳን በሚችል በአብ በወልድ በመንፈስ ቅዱስ አምላካዊ ፍርድ እማጸናለሁ። ከምድረ ገጽ ጸብን ክርክርን በሚሽር በአብ በወልድ በመንፈስ ቅዱስ ስም እማጸናለሁ። በሚያጠፋና በሚያበለጽግ በአብ በወልድ በመንፈስ ቅዱስ አምላካዊ ቃል እማጸናለሁ። በሚያደህይና በሚያበለጽግ ለአብ ለወልድ ለመንፈስ ቅዱስ አምላካዊ መንግስት ወይም ስልጣን እማጸናለሁ። በእጅግ በሚያስፈራና ነፍስና ስጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ እማጸናለሁ። ከአፍ
የሚወጣ የእሳት ሰይፍ የጠላትን ወጥመድ ወይም አሽከላ የሚቆራረጥ በመለኮት አብ ወልድ መንፈስ ቅዱስ እማጸናለሁ። አሌፍ ኤ ጋሜል ዳሌጥ ዋው ዛይ ኤት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻጼ ቆፍ ሴን ሳንታ በሚባሉ በአብ በወልድ በመንፈስ ቅዱስ ስም እያመንኩኝ አቤቱ አምላኬ ሆይ ልመናዬን ወደ አንተ ትቀርብ ዘንድ እማጸናለሁ። የመምጣትህ ዜና በነቢያት አንደበት በተናገረ ከኋላም ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እማጸናለሁ። ዳግመኛም በማየ ዮርዳኖስ በተጠመቀውና የጌትነትን ክብር በደብረ ታቦር በተገለጸው አምላክ እማጸናለሁ። ሀገሩ ኢየሩሳሌም ሰማያዊ ተብላ የምትጠራ ማደሪያውን ባህሪያ መሰዊያ የእሳት መጋረጃ ባደረገ በጌታችን በመድኃኒታችን በኢየሱስ ክርስቶስ እማጸናለሁ። በለበሰው ሥጋ በተሰቀለበት በመካነ ስቅለቱ በቀራንዮም በመካነ መቃብሩ በጎልጎታ ከሙታን ተለይቶ በሦስተኛው ቀን በመነሳቱ በ40ኛው ቀን ወደ ሰማይ በማረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ ለአዳምና ለልጁ ለዘሩም ሁሉ መድኃኒት ሊሆን ዘንድ ከሰማይ በወረደ በቅዱስ ሥጋውና በክቡር ደሙ እማጸናለሁ። በዚህ ሁሉ በተጠሩና ባልተጠሩ አምላካዊ የመማፀኛ ስሞች እናንተ ርኩሳን አጋንንት፣ እኩያን መሰሪያውያን ሰብአዊ ፍጥረቶች ሁሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋይ ከመሆን ከእኔ ዘንድ እንዳትቀርቡ የተወገዛችሁ ሁኑ እስከ ዘላለሙ ድረስ አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን አሜን። ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ የሚሆን እግዚአብሔር ወልድ ይክበር ይመስገን አሜን። የአብና የወልድ የባህሪ ሕይወታቸው የሚሆን እግዚአብሔር መንፈስ ቅዱስ ይክበር ይመስገን አሜን። አብ የባህሪ አምላክ ነው፣ የጌትነቱም ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባህሪ አምላክ ነው፣ የጌትነቱም ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም የባህሪ አምላክ ነው፣ የጌትነቱም ዙፋን ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድነት ጌትነት ዙፋን የአካል ሶስትነት የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለስላሴ አንድነት ምስጋና ይገባል። ለማይከፋፈል ለስላሴ ሶስትነት ምስጋና ይገባል። ባህሪ የሌለው ለስላሴ ሀሳብ ምስጋና ይገባል። ለማይለዋወጥ ለስላሴ አኗኗር ምስጋና ይገባል። ሰማይና ምድር ለማይወስኑት ለስላሴ ምስጋና ይገባል። ተመራምሮ ለማይደረስበት ለስላሴ ክብር ምስጋና ይገባል። እልፈት ውላጤ ለሌለበት ስላሴ ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ወይም ለማይስማማው ለስላሴ ምስጋና ይገባል። ከፍጹም ሶስትነት ወደ አራተኝነት ከፍ ለማይል ፍጹም የስም ሶስትነት ምስጋና ይገባል። ከፍጹም የገጽ ሶስትነት ወደ ሁለተኝነት ዝቅ ለማይል የገጽ ሶስትነት ምስጋና ይገባል። ለማይለዋወጥ ለስላሴ ቸርነት ምስጋና ይገባል። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ምስጋና ይገባል። ልዩ የነደ እሳት ነጸብራቅ ለተከበበች ሁሉ በሁሉ በሆነች ስላሴነት ምስጋና ይገባል። ዛሬም ዘወትርም ለዘላለሙ አሜን። ዛሬ ዕለተ እሁድ ቀን 7 ሰኔ 7 የጌታችን የእግዚአብሔር አጋዕዝተ ዓለም ስላሴ በዓል በመሆኑ ይህንን አቅርበናል። ስላዳመጣችሁን እናመሰግናለን።